ሰላም ተመልካቾቻችን እንዴት ናችሁ? ዛሬ ተምኔሉ ላይ እንደተመለከታችሁት ላይን አኒሜሽን እንዴት እንደምንሰራ የምናየው። አሁን ወደ ቪዲዮ አሁን ጀምረናል። ቪዲዮውን ልክ እንደገባን አላይት ሞሽን ውስጥ ፕላስ ምልክቷን እንጫናለን። ከዛ በኋላ ክሬት ፕሮጀክት የሚለውን አንዴ እንነካለን። ልክ እንደነካን ወደዚህ አይነት ቦታ ያመጣናል። ከዛ በኋላ ፕላስ ምልክቷን እንነካለን። እቺ የምትታየውን ልክ እንደነካን ከዛ በኋላ ስኩዌሩን እንመርጣለን። ስኩዌሩን እንደመረጥን ወደ ታይም ላይን ውስጥ ይገባልናል። ከዛ በኋላ ሰፋ ማድረግ ነው። ከዛ ሰፋ ካደረግን በኋላ 3 ነጠብጣቧን እንነካለን። ፊል ኮምፖዚሽን ኤሪያ የሚለውን አንዴ እንነካለን። ልክ እንደነካን ሙሉ ቦታ ያደርግልናል ከቦታው አራት ማዕዘኑን። ከዛ በኋላ ከለር የሚለውን አንዴ እንነካለን ማለት ነው። ባይዘዌ በራሳችሁ ማድረግ ትችላላችሁ እንትኑን ማስፋት። ከዛ በኋላ እኔ ግሪን አደርገዋለሁ ቀለሙን ባከለውና ፕላስ ምልክቱን ጫናለሁ እንደገና። ከዛ በኋላ ቬክተር ድሮዊንግ የሚለውን አንዴ እንነካለን። ልክ እንደነካ ነው ወደዚህ አይነት ቦታ ያመጣልናል። ከዛ በኋላ ላይኑን እንሰራለን ማለት ነው። በመጀመሪያ ምንድነው የምናደርገው? ይታያችኋለች ያቺ ትንሽዬዋ እሷ ላይ ወደ ላይ እናሰምራለን። አንዴ እንነካውና ወደ ላይ እናሰምራለን። ከዛ አንዴ እንደገና እንነካውና ወደ ታች እናሰምራለን። ከዛ በኋላ እንደገና ወደ ላይ እናሰምራለን። እምቢ ካላችሁ ያቺ መንካት ትችላላችሁ፣ ያቺ ፕላስ ምልክቷን። ከዛ በኋላ ልክ እንደዚህ ከሰራን በኋላ ከለሩ ደግሞ ቢጫ ነው እንደምታዩት። ስለዛ ግዴታ ከአረንጓዴው ጋር መመሳሰል አለበት። ከዛ በፊት ግን ከርቭ ማድረግ አለብን። ይሄ ሻርፕ የሆነውን ከርቭ ማድረግ አለብን። ያቺ ቦታ እንደደረሳችሁ የከርቭ ምልክቷ ትታያችኋለች። የምትታያችሁ ይመስለኛል። ትነካዋላችሁ። እሷን ልክ እንደነካችሁ ያው እንደምታዩት ከርቭ ያደርግላችኋል። ከዛ በኋላ ያው እናንተ እንደምትፈልጉት ካስተካከላችሁ በኋላ ወደዛኛው እንሄዳለን ማለት ነው። ያኛውንም ልክ እንደዛኛው እናስተካክላለን። ከርቡን ስንነካ እንደዚህ ከርቭ ያደርግልናል። ከዛ በኋላ ያው እናንተ እንደምትፈልጉት ልክ እንደዛኛው ማስተካከል ትችላላችሁ። ከዛ በኋላ የኔ ትንሽ ጫፍና ጫፉ ስለተበላሸብኝ ትንሽ ሰፋ አድርገዋለሁ። ረዘም ሳደርገው የሆነ ትንሽ አሪፍ ነገር ይሆናል። ችግር የለውም። ለእናንተ ለማሳየት ስለሆነ አስተካክለዋለሁ። ከዛ በኋላ ባክለውና እንደገና ራሱን እነካዋለሁ የመጀመሪያው ላይን። ከዛ በኋላ ከለር የሚለውን አንዴ እነካለሁ ማለት ነው። ከለሩን ልክ ስነካ ያው ከግሪኑ ጋር መመሳሰል ስላለበት አንዴ ግሪኑን ነካለሁ ማለት ነው። ግሪኑን ስነካ ተመሳሳይ ይሆነልኝ ማለት ነው። ከዛ ትንሽ ባክልና እቺ መሃሏን አንዴ ነካዋለሁ። አራት ማዕዘኗን መሃል ላይ ያለችው ልክ ስነካ ወደዚህ አይነት ቦታ ያመጣኛል።
ያቺ ስትሮክ የምትለዋን ኦን እናረጋታለን። ኦን ስናረጋት ላይኑ በደንብ እንዲታይልን ደመቅ እንዲልልን ያደርግልናል። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ያው አንድ አይታችኋል አይደል? ስለዚህ ከፈለገ እኔ ደግሞ ትንሽ ጫፏ ልክ እንደዚህ አይነት ላይን እንዲኖራት ሰው ፈልገው እዛ ከነካው በኋላ ባክ ለዋለሁ። ባክ ካረኩ በኋላ ምንድነው ማድረገው ኢፌክት የሚለውን እነካለሁ ማለት ነው። ኢፌክት የሚለውን አንዴ ስነካ አድ ኢፌክት የሚል ያመጣልኛል። ከዛ እነካዋለሁ። እሱንም ልክ እዚህ እንደገባው ድሮዊንግ ኤድ የሚለውን አንዴ እነካለሁ። ለእናንተ ላይ ታያችሁ ይችላል፣ ይመጣላችኋል እናንተ ጋር። ከዛ በኋላ ከአበባው አጠገብ ያለውን ድሮዊንግ ፕሮግረስ የሚለውን እንነካለን። ከዛ በኋላ ወደዚህ አይነት ቦታ ያመጣናል። ከዛ ስታንዳርድ ሴቲንግ የሚለውን እንነካለን። ልክ እንደነካን ወደዚህ አይነት ቦታ ያመጣናል። ከዛ በኋላ ኪ ፍሬም እናበራለን ማለት ነው። መጀመሪያ ኪ ፍሬም ነው እናበራው። ኪ ፍሬም ካበራን በኋላ መጀመሪያ ኪ ፍሬም ነው። ያለ ኪ ፍሬም ምንም መንቀሳቀስም አይችልም ማለት ነው። ከዛ በኋላ ኪ ፍሬም ልክ እንዳበራን ታይም ላይኑ ላይ ያመጣልናል። ከዛ በኋላ ይሄንን ወደ ኋላ እንመልሰዋለን ማለት ነው። መጀመሪያ ልክ ወደ ኋላ እንመልሰዋለን እስከ መጨረሻው ድረስ። ከዛ በኋላ ወደ መጨረሻው እናደርገውና እንደገና ታይም ማነው ይቅርታ ኪ ፍሬም አብርተን እንመልሰዋለን። ልክ ስንመልሰው ይታያችኋል። ልክ እንደዚህ አይነት ይሆንልናል ማለት ነው። ይሄ ነጩ የቀረው ምንም ችግር የለውም። አሁን ኤዲት እያደረጋችሁ ስለሆነ ነው። ልክ ኤክስፖርት ካደረጋችሁት በኋላ ይጠፋል። እቺ መሀል ላይ ያለችው ነጯ ላይን ከዛ በኋላ ባክ እንለዋለን ማለት ነው። አይታችሁታል አይደል? ባክ እንለዋለን። አሁን ታይም አኒሜሽን ሰርተናል ማለት ነው። ላይን አኒሜሽን ሰርተናል ማለት ነው። ከዚህ በኋላ ኤክስፖርት አድርገን መጠቀም እንችላለን ማለት ነው። ኦኬ ቪዲዮ ከመጨረሻው ከተመለከታችሁት ላይን አኒሜሽን መስራት እንደሚከብዳችሁ አስባለሁ። ምክንያቱም ባለኝ አቅም ቀለል አድርጌ ለማሳየት ሞክሬያለሁ። ስለዚህ ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። የቀጣዮቹ ሃይላይት ሞሽን ማካከት ቱቶሪያሎችን ስለሚለቅ ሰብስክራይብ በማድረግ ስለማችሁ እስክንገናኝ ይመቻችሁ።